ከሰባተኛው ጁዝ የመጨረሻዎቹ ሁለት ሲሶች እስከ ስምንተኛው ጁዝ አጋማሽ ስድስተኛ ሱረቱል አልአንዓም በመካ የወረደች ናት። አያቷ 165 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው አልሐምዱሊላሂ አለዚ ኸለቀስ ሰማዋቲ ወልአርደ ወጀዐለ አዝ-ዙሉማቲ ወን-ኑረ ሱመ አለዚነ ከፈሩ ቢረቢሂም ያዕዲሉን ያ ሰማያትንና ምድርን የፈጠረ ሌሊትን ጨለማዎች ቀንን ብርሃን ያላደረገው ለአላህ ምስጋና ተገባው። አምልኮን ለአላህ ብቻ ማድረግ ሲገባቸው እነዛ ከሃዲያን ግን በጌታቸው አላህ በማጋራት ያላህን አምልኮ በጣዖት አምልኮ ጋር እኩል ያደርጋሉ። هو الذي خلقكم من طين ثم قضى أجلا وأجل مسمى عنده ثم أنتم تمترون እርሱ ያ አላህ ከጭቃ ፈጠራችሁ የሞሞቻችሁንም ጊዜ ወሰነው ከሞታችሁ በኋላ ቂያማ ደርሶ እስከምትከሰከሱ ድረስ የጊዜው መጠን እርሱ አላህ ዘንድ የታወቀ ሲሆን ከዚያም ከዚህ ሁሉ ታምር በኋላ እናንተ ካዲያን በዚህ ሐቅ ትጠራጠራላችሁ። وهو الله في السماوات وفي الأرض يعلم سركم وجهركم ويعلم ما تكسبون እርሱም አላህ ብቻ ነው በሰማያትም ላይ ሆነ በምድር ላይ መመለክ ያለበት ምክንያቱም የሁላችሁንም ምስጢራችሁንም ሆነ ገሃዳችሁን ያውቀዋልና የምትሰሩትንም ሁሉ ያውቃል። وما تأتيهم من آية من آيات ربهم إلا كانوا عنها معرضين ከሃዲያን ከጌታቸው ታምራቶች ምንም አይነት ታምራት አይመጣላቸውም ለዛች ለመጣላቸው ታምራት ተቃዋሚዎች ቢሆኑ እንጂ فقد كذبوا بالحق لما جاءهم فسوف يأتيهم أنباء ما كانوا به يستهزئون ከሃዲያን ለመጣላቸው እስላማዊ ጥሪ በማሾፍ በርግጥ አስተባበሉ በምድር ዓለም ሲያሾፍበት የነበሩት ዜናዎች ወይም የነቢያት ማስጠንቀቂያዎች እውነት ሆነው የቅጣቱ አይነት በገሃነም ይመጣላቸዋል። ألم يروا كم أهلكنا من قبلهم من قرن مكناهم في الأرض ما لم نمكن لكم وأرسلنا السماء عليهم مدرارا وجعلنا الأنهار تجري من تحتهم فأهلكناهم بذنوبهم وأنشأنا من بعدهم قرنا آخرين እነዚያ በአላህ ብቸኛ ተመላኪነትና በእስላም ሐቀኝነት ያስተባበሉ በምድር ላይ ለናንተ ያላመቻቸነውን አመቻቸንላቸው በመካዳቸው ከዘመናት ውስጥ ስንትና ስንቱን እንዳጠፋናቸው አይመለከቱምን? ለዚህም ከሃዲያን ከሰማይ ዝናብን በተከታታይ ላክንላቸው ከበስተግርጌያቸውም የሚፈስ ወንዝ አደረግንላቸው ነገር ግን በወንጀላቸው ሰበብ አወደምናቸው ከነሱም በኋላ ህይወት እንድትቀጥል የሌሎችን ክፍለ ዘመን ሰዎች ፈጠርን። ولو نزلنا عليك كتابا في قرطاس فلمسوه بأيديهم لقال الذين كفروا إن هذا إلا سحر مبين አንተ መልእክተኛ ሆይ በአላህ ዘንድ የሆነ በአንተ ላይ በብራና ላይ የተጻፈ መጽሐፍ ከሰማይ ብናወርድ በእጆቻቸው ቢነካኩት ኖሮ እነዚያ ከሃዲያን ይህ ግልጽ ድግምት ነው እንጂ ሌላ አይደለም ይሉ ነበር። وقالوا لولا أنزل عليه ملك ولو أنزلنا ملكا لقضي الأمر ثم لا ينظرون እነዚያ ሙሽሪኮች መሐመድ እውነት ነብይ ከሆነ እንድናምነው ከሰማይ ለምን መልአክ አይወርድለትም ነበር ይላሉ። መልአክትን ከሰማይ ብናወርድ ኖሮ የከሃዲያን የፍርዱ ጉዳይ ይፈጸም ነበር። ተውበት ማለትም ንስሐ እስኪያደርጉም ድረስ አይጠበቁም ነበር። ولو جعلناه ملكا لجعلناه رجلا وللبسنا عليهم ما يلبسون ወደ ሰው ልጅ የሚላክን መልእክተኛ መልአክት ብናደርግ ኖሮ ሰዎች ስለሚደነግጡ መልአኩ ወንድ በሆነ ሰው እንዲመሰል እናደርገው ነበር። ከሃዲያን ነብይን ሐሰተኛ ነው እያሉ ሐቅን እንደሚያድበሰብሱት በሰው የተመሰለውንም መልአክት ሁኔታ በአንክሮ እንዳይገመግሙት ባድበሰበስንባቸው ነበር። ولقد استهزئ برسل من قبلك فحاق بالذين سخروا منهم ما كانوا به يستهزئون አንተ ነብይ ሆይ ካንተ በፊት በነበሩ መልእክተኞች በከሃዲያን ህዝቦቻቸው በርግጥ ተላቅጦባቸዋል ከነሱም ካላጋጮች ውስጥ ያላገጡበት በነበረው ወንጀል ሰበብ ተጎሳቀሉ ቅጣቱም ተገባቸው። قل سيروا في الأرض ثم انظروا كيف كان عاقبة المكذبين አንተ ነብይ ሆይ ለከሃዲያን በምድር ላይ ተጓዙ ከዚያም የሐቅ አስተባባዮች የመጨረሻ አወዳደቅ እንዴት እንደነበረ ተመልከቱ በላቸው። قل لمن ما في السماوات والأرض قل لله كتب على نفسه الرحمة ليجمعنكم إلى يوم القيامة لا ريب فيه
الذين خسروا أنفسهم فهم لا يؤمنون አንተ ነብይ ሆይ ለካህዲያን በሰማያትና በምድር ያለው ግዛት የማን ነው በላቸው የአላህም ነው ብለህ ራስህን መልሰው አላህ ለቅጣት ስለማይቸኩል በራሱ ላይ እዝነትን ደነገገ ሰዎች ሆይ አላህ ጥርጥር ለሌለበት ለቂያማ ቀን ከሞት ቀስቅሷችሁ ሁላችሁንም በርግጥ ይሰበስባችኋል እነዚያ ነፍሶቻቸውን ያከሰሩ በአላህ ብቸኛ ተመላኪነት በመልእክተኛውና በመጨረሻው ቀን አያምኑ وله ما سكن في الليل والنهار وهو السميع العليم በሌሊትም ሆነ በቀን ተንቀሳቃሽም ሆነ ቋሚ ሆኖ የሚገኝ ሁሉ የአላህ ፍጡራኑ ናቸው አላህም የፍጡራኑን ሁሉ ድምጽ ሰሚና ሁለመናቸውን አዋቂ ነው قل أغير الله أتخذ وليا فاطر السماوات والأرض وهو يطعم ولا يطعم قل إني أمرت أن أكون أول من أسلم ولا تكونن من المشركين አንተ ነብይ ሆይ ለካህዲያን ሰማያትና ምድርን ከፈጠረ አላህ በስተቀረ ሌላን ጠባቂ አድርጌ እይዛለሁን በላቸው እርሱም አላህ ይመግባል እንጂ ማንም አይመግበውም አንተ ነብይ ሆይ እኔ ከዚህ ህዝብ ወይም ኡማ የመጀመሪያው አላህን ብቻ የተገዛ እንደሆን ታዝዣለሁ በአምልኮም ከአላህ ጋር ሌላን የሚያመልኩትን ሙሽሪኮች ጋር አትሁን ተብያለሁ በል قل إني أخاف إن عصيت ربي عذاب يوم عظيم አንተ ነብይ ሆይ ለካህዲያን እኔ ከአላህ ሌላን አምልኬ በጌታዬ ላይ ባምጽ የትልቁን የቂያማን ቀን ቅጣት እፈራለሁ በል من يصرف عنه يومئذ فقد رحمه وذلك الفوز المبين ከዛ ከቂያማ ቀን ቅጣት አላህ ያወጣው ሰው በርግጥ አዘነለት ይህም ግልጽ የሆነ ትልቅ ድል ነው وإن يمسسك الله بضر فلا كاشف له إلا هو وإن يمسسك بخير فهو على كل شيء قدير አንተ የሰው ልጅ ሆይ የድህነት የህመም ሆነ የሐዘን ጉዳት አላህ ቢያደርስብህ ከርሱ ከአላህ በስተቀረ ለጉዳቱ ማንም አስወጋጅ የለውም ከመልካም ነገር ቢገጥምህ እርሱ አላህ በሁሉም ነገር ላይ ቻይ ነው وهو القاهر فوق عباده وهو الحكيم الخبير እርሱ አላህ ባለሙሉ ስልጣን አሸናፊ በአቅጣጫም ሆነ በችሎታ ከባሪያው በላይ ሲሆን እርሱም አላህ ጥበበኛና ውስጥ አዋቂ ነው قل أي شيء أكبر شهادة قل الله شهيد بيني وبينكم وأوحي إلي هذا القرآن لأنذركم به ومن بلغ أئنكم لتشهدون أن مع الله آلهة أخرى قل لا أشهد قل إنما هو إله واحد وإنني بريء مما تشركون አንተ ነብይ ሆይ ለካህዲያን ነብይነቴን የሚያረጋግጥላችሁ ምን አይነት ትልቅ ነገር ነው መስካሪ ወይም መረጃ ሊሆንላችሁ የሚችለው በላቸው በእኔና በእናንተ መካከል አላህ መስካሪ ነው ይህም ቁርአን በመልእክቱ እናንተና ከናንተ በኋላ መልእክቱ ለሚደርሰው ሁሉ እንዳስጠነቀቃችሁ ነው በእኔ ላይ የወረደው በላቸው በርግጥ እናንተ ከአላህ ጋር ሌሎች አማልክትን እንዳሉ ትመሰክራላችሁ እኔ ግን አልመሰክርም በላቸው በርግጥ ተመላኪው አንድ አላህ ብቻ ነው እኔም ከምታጋሩባቸው ጣዖታት ፍጹም ነፃ ነኝ አላመልካቸውም በላቸው الذين آتيناهم الكتاب يعرفونه كما يعرفون أبناءهم الذين خسروا أنفسهم فهم لا يؤمنون እነዚያ ኦሪትና ወንጌል መጽሐፍ የሰጠናቸው አይሁድና ነሳራ በተለይ አለቆቻቸው መጽሐፎቻቸው ላይ ስለተጠቀሰ ልክ ልጆቻቸውን እንደሚያውቁት ሁሉ የነብዩ መሐመድን ሐቀኝነት ጠንቅቀው ያውቁታል እነዚያ ሐቅን በመካድ ነፍሶቻቸውን የከሰሩ አንዴ ስለተጻፈባቸው በእስላም ፈጽሞ አያምኑ ومن أظلم ممن افترى على الله كذبا أو كذب بآياته إنه لا يفلح الظالمون ፈጣሪ ወለደ ተወለደ በማለት በአላህ ላይ ውሸትን ከሚቀጣጥፍና በታምራዊ አንቀጾቹ በቁርአን ከሚያስተባብል የበለጠ በዳይ ማን አለ በእስላም የካዱ ራሳቸውን በዳዮች በርግጥ አይድኑ ويوم نحشرهم جميعا ثم نقول للذين أشركوا أين شركاؤكم الذين كنتم تزعمون የቂያማም ቀን ሰዎችን በጠቅላላ ሰብስበን ከዚያም ለነዚያ ላሻረኩት እነዚያ ለእርዳታ ተጠራቸው የነበሩ በአምልኮ የምታጋሩባቸው አማልክቶቻችሁን የታሉ የሚያድናችሁ በመንላቸው የቂያማ ቀን ሁኔታቸው እንዴት ሊሆን ነው ثم لم تكن فتنتهم إلا أن قالوا والله ربنا ما كنا مشركين
የቂያማ ቀን ሙሽሪኮች በጥያቄ መከራ ሲፈተኑ ከዚያም የጭንቅ መልሳቸው በመሐላ ወላሂ ጌታችን በአምልኮ አጋሪዎች አልነበርንም ከማለት በስተቀር ሌላ አልነበረም። انظر كيف كذبوا على أنفسهم وضل عنهم ما كانوا يفترون አንተ ነብይ ሆይ ይታየህ እንግዲህ አጋሪያን በራሳቸው ላይ እንዴት እንደሚዋሹ በምድር ዓለምም ይቀጣጥፉት የነበሩት ጣዖታት ይሰወሩባቸዋል። የቂያማ ቀን ከጎንህ አለሁልህ የሚል ጣዖት ቆሌ ጂንም ሆነ የሼህ መንፈስ ፈጽሞ አይኖርም። ومنهم من يستمع إليك وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن يروا كل آية لا يؤمنوا بها حتى إذا جاءوك يجادلونك يقول الذين كفروا إن هذا إلا أساطير الأولين አንተ ነብይ ሆይ ከካህዲያን ውስጥ ወደ አንተ ቁርአንን የሚያዳምጡ አሉ። ነገር ግን ለአንተም ሆነ ለተውሂድ ጥላቻ ስላላቸው የቁርአኑን መልእክት እንዳይረዱ በልቦቻቸው ላይ ግርዶሽ አደረግንባቸው፣ ጆሮቻቸውም ላይ የግንዛቤ ድንቁርናን አደረግንባቸው። ሁሉንም አይነት ታምር ቢያዩ አያምኑበትም። አንተም ዘንድ በመጡ ጊዜ ይሞግቱሃል። እነዛ ካህዲያን ይህ የቁርአን ንብናቤ የቀድሞቹ ህዝቦች ተረት ነው እንጂ ሌላ አይደለም ይላሉ። وهم ينهون عنه وينأون عنه وإن يهلكون إلا أنفسهم وما يشعرون ከሃዲያንም ወደ ነብዩ መሐመድ ሰዎች ተጠግተው እስልምናን እንዳይቀበሉ ይከላከላሉ፣ ራሳቸውም ከነብዩ ያርቃሉ። አያውቁም እንጂ ራሳቸውን በስተቀረ ማንንም አያጠፉም። ولو ترى إذ وقفوا على النار فقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين አንተ ነብይ ሆይ ከሃዲያን በጀሃነም እሳት ላይ ቆመው ብታያቸው ኖሮ የጀሃነም አስከፊነትና ሰንሰለቱ መጠፈሪያውን ሲያዩት ምን ነው ወደ ምድር ዓለም ብንመለስ በጌታችን ታምራቶች አናስተባብልም ነበር ካማኞችም ጋር አንሆን ነበር በማለት ይመኛሉ። بل بدا لهم ما كانوا يخفون من قبل ولو ردوا لعادوا لما نهوا عنه وإنهم لكاذبون ከሃዲያን ወደ ምድር ብንመለስ እናምናለን እንደሚሉት አይደለም። በፊት በምድር ዓለም ይደብቁት የነበሩት የእስልምና ሐቀኝነት ተጋለጠባቸው። ወደ ምድር ቢመለሱ ኖሮ ወደ ተከተሉት ክህደት ዳግም ይመለሱ ነበር። በእርግጥ እነርሱ ዋሾች ናቸው። وقالوا إن هي إلا حياتنا الدنيا وما نحن بمبعوثين ከሃዲያን በእርግጥ ይህ ህይወት ማለት የምድር ዓለሙ ህይወታችን ብቻ ነው፣ እኛ ከሞት በኋላ ተቀስቃሾች አይደለንም ይላሉ። ولو ترى إذ وقفوا على ربهم قال ليس هذا بالحق قالوا بلى وربنا قال فذوقوا العذاب بما كنتم تكفرون አንተ ነብይ ሆይ ከሃዲያን የቂያማ ቀን ለፍርድ ጌታቸው አላህ ዘንድ ሲቆሙ ብታይ ኖሮ አስፈሪ ትዕይንት ታይ ነበር። አላህም ይህ ከሞት በኋላ ያለው ህይወት እውነት አይደለምን ይላል። ከሃዲያንም እንዴታ ጌታችን እውነት ነው እንጂ ይላሉ። አላህም ሐቅን ትክዱት በነበረው ሰበብ የጀሃነም ቅጣት ቅመሱ ይላል። قد خسر الذين كذبوا بلقاء الله حتى إذا جاءتهم الساعة بغتة قالوا يا حسرتنا على ما فرطنا فيها وهم يحملون أوزارهم على ظهورهم ألا ساء ما يزرون ከሞት በኋላ ላለው ህይወት ከአላህ ጋር መገናኘትን ያስተባበሉ ከሃዲያን በርግጥ ከሰሩ። የቂያማ ሰዓቷ በድንገት በመትመጣባቸው ጊዜ ዋይታን በማሰማት ወይ ክስረታችን በምድር ዓለም ላይ ለዚች ለቂያማ ቀን ባጎደልነው እድላችን መከራ ገጠመን ይላሉ። ከሃዲያንም የወንጀሎቻቸውን ሸክም በጀርባዎቻቸው ላይ ይሸከማሉ። ወደ ጀሃነም የሚነዳቸው የተሸከሙት የክህደት ሸክም ምንኛ ከፋ። وما الحياة الدنيا إلا لعب ولهو وللدار الآخرة خير للذين يتقون أفلا تعقلون የምድር ዓለም ህይወት በአብዛኛው ጨዋታና ቀልድ ነው። ለነዛ የታዘዙትን በመፈጸም ከተከለከሉት ራሳቸውን በማቀብ አላህን ለሚፈሩት የመጨረሻው ሀገር ገነት የተሻለች ናት። የምድር ዓለምን ህይወት ከገነት የምታስበልጡ ከሃዲያን ጥቂትን እንኳን አታስተውሉምን? قد نعلم إنه لا يحزنك الذي يقولون فإنهم لا يكذبونك ولكن الظالمين بآيات الله يجحدون አንተ ነብይ ሆይ እነዛ ከሃዲያን የሚናገሩት ነብይነትን በሚያስተባብል ቃል እንዳዘንክ በርግጥ እናውቃለን። ማወቅ ያለብህ ከልባቸው እያስተባበሉ አይደለም፣ ሐቀኝነትህን ጠንቅቀው ያውቁታል። ነገር ግን በዳዮች የለመዱትን ጋጠወጥ ስርዓት በመናፈቅ በአላህ ታምራቶች አውቀው ይክዳሉ።
ولقد كذبت رسل من قبلك فصبروا على ما كذبوا وأوذوا حتى أتاهم نصرنا ولا مبدل لكلمات الله ولقد جاءك من نبأ المرسلين አንተ ነብይ ሆይ ከበስተፊቶቼ የነበሩ መልእክተኞች በርግጥ በህዝቦቻቸው ተስተባብለዋል። ሐቀኝነታቸው ሲስተባበል ታገሱ። ድላችን እስከሚመጣላቸውም ድረስ ለዓላማቸው ተሰቃይተዋል። ትግላቸውንም ቀጠሉበት። የአላህ ቃል የሚቀይር ፈጽሞ ማንም የለም። አንተ ነብይ ሆይ በጽናትህ እንድትገፋበት በርግጥ በዚህ በቁርአን የቀደምት መልእክተኞችን ዜና ማለትም ታሪክ ጽናታቸውንና የከፈሉትን መስዋዕትነት በዝርዝር መጥቶልሃል። وإن كان كبر عليك إعراضهم فإن استطعت أن تبتغي نفقا في الأرض أو سلما في السماء فتأتيهم بآية ولو شاء الله لجمعهم على الهدى فلا تكونن من الجاهلين አንተ ነብይ ሆይ የካህዲያን እንቢተኝነታቸው ቢከብድህ ቢያስጨንቅህ ከዚህ በፊት የጠየቁ የምትችል ከሆነ በምድር ላይ ዋሻን ወይንም በሰማይ ላይ መሰላልን በተአምር ልታመጣላቸው ፈለግ ወይንም ተመኘህ። ነገር ግን ተአምር መፍጠር ስለማትችል ያለህ ዕድል እስላማዊ ጥሪህን ማስተጋባት መታገልና መታገስ ብቻ ነው። አላህ ከፈለገ ሁሉንም ካህዲያን በቀጥተኛው መንገድ ላይ በሰበሰባቸው ነበር። ነገር ግን አላህ በሚስጥራዊ ጥበቡ የፈለገውን በክህደት ላይ ያለ እንዲሞት ያደርጋል። ስለዚህ አንተ ነብይ ሆይ የካህዲያን በከፋ ዕድላቸው ለምን እንዲሆኑ ብለ አጉል ጭንቅ ከሚያስጨንቃቸው አላዋቂዎች ጋር ፈጽሞ እንዳትሆን። إنما يستجيب الذين يسمعون والموتى يبعثهم الله ثم إليه يرجعون ለእስላማዊ ጥሪ አዎንታዊ ምላሽ የሚሰጡት እነዚያ ልቦቻቸው ሕያው የሆነና ሐቅን የሚያደምጡት ብቻ ናቸው። እነዚያ እስልምናን አንቀበልም ያሉ ሙታን ማለትም ልቦቻቸው የሞተባቸው የቂያማ ቀን ከቀብራቸው አላህ ይቀሰቅሳቸውና ከዚያም ለመተሳሰብ ወደ አላህ ፍርድ ይመለሳሉ። وقالوا لولا نزل عليه آية من ربه قل إن الله قادر على أن ينزل آية ولكن أكثرهم لا يعلمون ሙሽሪኮች በኩራትና በንቀት መሐመድ እውነተኛ ነብይ ከሆነ ከጌታው የሆነ ተአምር በወረደለት ነበር ይላሉ። አንተ ነብይ ሆይ በርግጥ አላህ ተአምርን ማውረድ ይችላል። ነገር ግን አብዛኛዎቹ ካህዲያን የነቢያቶች ተአምራት ካላህ ዘንድ መሆኑን አያውቁም። وما من دابة في الأرض ولا طائر يطير بجناحيه إلا أمثالكم ما فرطنا في الكتاب من شيء ثم إلى ربهم يحشرون በምድር ላይ ምንም አይነት ተንቀሳቃሽም ሆነ በክንፉ የሚበር በራሪ አይኖርም የናንተ የሰዎች ቢጤ አንድ ዘር የሆኑ ስብስብ ቢሆኑ እንጂ። በምድርም ሆነ በሰማይ የሚከሰቱ ክስተቶች የተጻፈበት መጽሐፍ ለህወል መህፉዝ ላይ ምንም የምንተው ነገር የለም የተከሰተ ወይም የሚከሰት ቢሆን እንጂ። ከዚያም ከሞት በኋላ ሁሉም ሙታን ተቀስቅሰው እንደየስራቸው ሊተሳሰቡ እጌታቸው አላህ ዘንድ ይሰባሰባሉ። والذين كذبوا بآياتنا صم وبكم في الظلمات من يشاء الله يضلله ومن يشاء يجعله على صراط مستقيم እነዛ በቁርአን አንቀጾቻችን ያስተባበሉ በክህደት መንፍቅናና በአስተሳሰብ ቀውስ የመሳሰሉ ጨለማዎች ውስጥ ያሉ ሲሆኑ ሐቅን የማይሰሙ እውነት የማይዋጥላቸው ደንቆሮች ሐቅ የማይናገሩ እውነት የማያስተጋቡ ዲዳዎች ናቸው። أرأيتكم إن أتاكم عذاب الله أو أتتكم الساعة وغير الله تدعون إن كنتم صادقين አንተ ነብይ ሆይ ለሙሽሪኮች ጣዖታት ያድኑናል የምትሉት እውነተኞች ከሆናችሁ ያላህ ቅጣት ቢመጣባችሁ ወይም የቂያማ ቀን ሰዓቷ ብትመጣባችሁ ለርዳታ ካላህ ሌላ የሆነ ወገን ትጠራላችሁን በላቸው። بل إياه تدعون فيكشف ما تدعون إليه إن شاء وتنسون ما تشركون ሙሽሪኮች በጭንቃቸው ጊዜ እሱኑ አላህን ነው ለርዳታ የምትጠሩት። አላህም ከፈለገ የተጣራችሁበትን ጭንቅ ያስወግዳል። በዚህን ጊዜ የምታሻርኩትን ጣዖታት ሁሉ ትተውታላችሁ በላቸው። ولقد أرسلنا إلى من قبلك فأخذناهم بالبأساء والضراء لعلهم يتضرعون አንተ ነብይ ሆይ ካንተ በፊት ወደ ተለያዩ ህዝቦች መልእክተኞቻችንን በርግጥ ልከን ነበር። ነገር ግን አስተባበሉ። እኛም በጦርነት በረሃብ በድርቅ በመሳሰሉ በከባድ ችግርና በበሽታ ያዝናቸው ወይም ፈተናቸው። ይህንንም ያደረግነው ምናልባት ወደ ፈጣሪያቸው አላህ ተናንሰው ወደ ሐቅ ይመለሱ እንደሆነ ብለን ነው።
فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم وزين لهم الشيطان ما كانوا يعملون ከሃዲያን ከባዱ ፈተናችን በሚመጣላቸው ጊዜ ይተናነሳሉ፣ በአላህ ያምናሉ፣ ነገር ግን በዚያው አይቀጥሉበትም። ልቦቻቸው ይደርቅና ይሰሩት የነበረውን የባዕድ አምልኮ ሥርዓት ሰይጣን ያሳምርላቸዋል። ከዚያም ተመልሰው ወደ ሽርክ ውስጥ ይዘፈቃሉ። فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون ከሃዲያን ይገሰጹበት የነበረው የነቢያት ጥሪና የአላህ ትእዛዝ በሚተውበት ጊዜ እንዲዘናጉ የሁሉንም የጸጋ በር ከፈትንላቸው። በተሰጣቸውም ጸጋ እስኪደሰቱበት ድረስ አትረፈረፍንላቸው። በቅጣታችንም በድንገት በምንይዛቸው ጊዜ በድንጋጤያቸው የተነሳ ተስፋ የቆረጡ መናጢ ሆነው ይዋረዳሉ። فقطع دابر القوم الذين ظلموا والحمد لله رب العالمين እነዚያ እስልምናን ትተው ክህደትን የመረጡ ራሳቸው በዳይ ህዝቦች ከስር መሰረታቸው ተነቀሉ። ለዓለማቱ ጌታ ለአላህ ምስጋና ይገባው። قل أرأيتم إن أخذ الله سمعكم وأبصاركم وختم على قلوبكم من إله غير الله يأتيكم به انظر كيف نصرف الآيات ثم هم يصدفون አንተ ነብይ ሆይ ለካህዲያን እስኪ ንገሩኝ፣ አላህ መስሚያችሁንና መመልከቻችሁን ቢወስድባችሁና መስማትና መመልከት ቢሳናችሁ ልባችሁን ቢደፍነውና ማስተዋል ብታቆሙ ማን ነው እርሱ ካላህ ሌላ አምላክ ሆኖ የጎደለ አካላችሁን የሚያመጣላችሁ በላቸው። አንተ ነብይ ሆይ ተመልከት መረጃዎችን እንዴት እንደምናብራራና እነርሱም ካህዲያን እንዴት እንደሚቃወሙ። قل أرأيتكم إن أتاكم عذاب الله بغتة أو جهرة هل يهلك إلا القوم الظالمون አንተ ነብይ ሆይ ለካህዲያን እስኪ ንገሩኝ፣ ያላህ ቅጣት በድንገት ሳታስቡት ወይንም በግልጽ እያወቃችሁ ቢመጣባችሁ ራሳችሁን በዳይ ህዝቦች በስተቀር ሌሎች ይጠፋሉን በላቸው። وما نرسل المرسلين إلا مبشرين ومنذرين فمن آمن وأصلح فلا خوف عليهم ولا هم يحزنون መልእክተኞችን ለአማኞች ገነት አብሳሪዎች፣ ለካህዲያን ገሃነም እሳት አስጠንቃቂዎች እንዲሆኑ አድርገን እንጂ ለሌላ አላክናቸውም። ያመነና ስራውንም ያሳመረ እንደነዚህ አይነቶቹ በመጪው ዓለም ምንም ፍራቻ የለባቸውም፣ ባሳለፉትም የምድር ዓለም ህይወት አያዝኑም። والذين كذبوا بآياتنا يمسهم العذاب بما كانوا يفسقون እነዚያ በቁርአንም ሆነ በሌሎች ተአምራቶች ያስተባበሉ ከሐቅ ያፈነገጡ በነበረ ሰበብ የቂያማ ቀን ቅጣት ያገኛቸዋል። قل لا أقول لكم عندي خزائن الله ولا أعلم الغيب ولا أقول لكم إني ملك إن أتبع إلا ما يوحى إلي قل هل يستوي الأعمى والبصير أفلا تتفكرون አንተ ነብይ ሆይ ለሙሽሪኮቹ በሰማያትና በምድር የሚያገኙትን የአላህን የሀብት ክምችት መቆጣጠሩና ማዘዙ እኔ ዘንድ ነው ብዬም አልላችሁም። ስውርንም ነገር አላውቅም፣ እኔ መልአክ ነኝ አልላችሁም። በርግጥ የኔ ድርሻ ወደ እኔ የሚወርድልኝን ራእይ መከተልና ለህዝቦች ማስተላለፍ ብቻ ነው በላቸው። አንተ ነብይ ሆይ ለካህዲያን ሐቅ የተጋረደበት እውርና ወደ ሐቅ የተመራ ተመልካች በደረጃ ይስተካከላሉን? የአላህን ታምራቶች አታስተነትኑምን በላቸው። وأنذر به الذين يخافون يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون አንተ ነብይ ሆይ ከሞት በኋላ ላለው ህይወት ወደ ጌታቸው አላህ መሰብሰቡን ለሚፈሩ አማኞች በቁርአኑ አስጠንቅቃቸው። እነዚህ አማኞች ከአላህ ሌላ የበላይ ጠባቂም ሆነ አዳኝ የላቸውም። የታዘዙትን በመፈጸም የተከለከሉትን በመራቅ አላህን ሊፈሩ ይገባልና። ولا تطرد الذين يدعون ربهم بالغداة والعشي يريدون وجهه ما عليك من حسابهم من شيء وما من حسابك عليهم من شيء فتطردهم فتكون من الظالمين አንተ ነብይ ሆይ የመካ ሙሽሪኮች ሹማምንቶች ከድሃዎች ጋር አንድ ላይ መቀመጡን በመጥላታቸው አንተም ይሰማሉ ብለህ በመጓጓት እነዚያ በማለዳና በምሽት ያለህን ፊቱን ውዴታውን ፈልገው ጌታቸውን የሚለማመኑትን ምስኪን አማኞችን ከሙሽሪኮቹ ነጥለህ አታባራቸው። በአንተ ላይ ምንም እነሱን የመተሳሰብ ኃላፊነት የለብህም፣ እነሱም አንተን የመተሳሰብ ምንም ኃላፊነት የለባቸውም። የሁላችሁም ሂሳባችሁ አላህ ዘንድ ነው። ስለዚህ ምስኪኖችን ካባረርካቸው ከበዳዮች ጋር ትሆናለህ። وكذلك فتنا بعضهم
ببعض ليقولوا أهؤلاء من الله عليهم من بيننا أليس الله بأعلم بالشاكرين በዚህ መልኩ ሰዎችን በሀብት በእምነት ወይም በጸባይ በመለያየት እነዚያ ሀብታሞቹ በንቀት በመካከላችን ለድሃዎቹ እንዴት አላህ የእምነት ጸጋ መነዳቸው እንዲሉና እንዲደነቁ ከፊሉን በከፊሉ ፈተነን። አላህም አመስጋኞችን ከሁሉም በላይ አዋቂ አይደለምን? وإذا جاءك الذين يؤمنون بآياتنا فقل سلام عليكم كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم አንተ ነብይ ሆይ እነዚያ ባንቀጾቻችን በቁርአን አምነው ወደ አንተ ዘንድ የመጡትን አማኞች ሰላም በእናንተ ላይ ይሁን፣ ጌታችሁ በራሱ ላይ አዛኝነትን አጸደቀ። በእርግጥ ከእናንተ ውስጥ ባለማወቅ መጥፎ የሰራ ከዚያ ከወንጀሉ የተመለሰና ስራውን ላሳመረ ሰው አላህ ፍጹም መሐሪ አዛኝ ይሆንለታል በላቸው። وكذلك نفصل الآيات ولتستبين سبيل المجرمين አንተ ነብይ ሆይ በዚህ መልኩ የሐቅ መንገድ አመላካች አንቀጾቻችንን የምናብራራው የወንጀለኞችን መንገድ ግልጽ እንድታደርገው ነው። قل إني نهيت أن نعبد الذين تدعون من دون الله قل لا أتبع أهواءكم قد ضللت إذا وما أنا من المهتدين አንተ ነብይ ሆይ ለሙሽሪኮቹ እኔ እነዚያ ካላህ ሌላ ለእርዳታ የምትጠራቸውን አማልክት ማምለክ ተከልክያለሁ በላቸው። በማንኛውም ጉዳይ ስሜታችሁን አልከተልም። ስሜታችሁን ከተከተልኩኝ በእርግጥ ያኔ እኔ ጠመምኩኝ ማለት ነው። ወደ ሐቅ መንገድ ከተመሩትም ጋር አልሆንም በላቸው። قل إني على بينة من ربي وكذبتم به ما عندي ما تستعجلون به إن الحكم إلا لله يقص الحق وهو خير الفاصلين አንተ ነብይ ሆይ ለካህዲያን እኔ እናንተ ባስተባበላችሁት ከጌታዬ አላህ በተላከው ግልጽ በሆነው በእስላም በሸሪዓውና አላህን ብቻውን በማምለክ ላይ ነኝ። የምትጣደፉበትንም መቅሰፍት ማምጣቱ ችሎታው እኔ ዘንድ አይደለም። የመቅሰፍቱ መዘግየት ሰበቡና ፍርዱ አላህ ዘንድ ብቻ ነው ያለው። አላህ ሐቅን ይተርካል። ሐቅንና ቅጥፈትን በመለየት ወይም በመፍረድ በኩል አላህ ከሁሉም ለዮች ወይም ፈራጆች የተሻለ ነው። قل لو أن عندي ما تستعجلون به لقضي الأمر بيني وبينكم والله أعلم بالظالمين አንተ ነብይ ሆይ ለካህዲያን ለመከሰቱ ያስተባበላችሁበት የምትጣደፉበት መቅሰፍት ማምጣቱ እኔ ዘንድ ቢሆን ኖሮ አውርጆው በእኔና በእናንተ መካከል ፍርዱ ተፈጻሚ በሆነ ነበር። ነገር ግን ስልጣኑ ያለው አላህ ዘንድ ነው። አላህም ድንበሩን የጣሱትና በአምልኮ ያሻረኩትን በዳዮች ከሁሉም በላይ አዋቂ ነው። وعنده مفاتح الغيب لا يعلمها إلا هو ويعلم ما في البر والبحر وما تسقط من ورقة إلا يعلمها ولا حبة في ظلمات الأرض ولا رطب ولا يابس إلا في كتاب مبين የዓለማት የጸጋዎች ክምችት ስውር የሆኑ ቁልፎቻቸው እርሱ አላህ ዘንድ ብቻ ነው ያለው። ከእርሱ ካላህ በስተቀር ማንም አያውቃቸውም። በምድርም ሆነ በባህር ያለውን ሁሉ አላህ ያውቀዋል። ከቅጠልም ዘር ከዛፍ ላይ አንድም አትወድቅም አላህ የሚያወድቃት ቢሆን እንጂ። በምድርም ጨለማዎች ውስጥ ያሉ ደረቅም ሆኑ እርጥብ ፍሬ የለም ግልጽ በሆነው መጽሐፍ ማለትም በጥብቅ ሰሌዳ ለውሑል መሕፉዝ ላይ የተመዘገበ ቢሆን እንጂ። وهو الذي يتوفاكم بالليل ويعلم ما جرحتم بالنهار ثم يبعثكم فيه ليقضى أجل مسمى ثم إليه مرجعكم ثم ينبئكم بما كنتم تعملون እርሱ ያ አላህ በምሽቱ ክፍለ ጊዜ ስትተኙ ልክ እንደሞት ነፍሳችሁን ይይዛችኋል። ከዚያም በምድር ዓለም የተወሰነላችሁን የእድሜ ገደብ እንድትሞሉት ከእንቅልፍ ይቀሰቅሳችኋል። በቀኑም ክፍለ ጊዜ የሰራችሁትን በጠቅላላ ያውቀዋል። ከዚያም ከሞት በኋላ ላለው ሕይወት መመለሻችሁ ወደ አላህ ሲሆን ከዚያም በምድር ዓለም ትሰሩት የነበራችሁትን ሁሉ ይነገራችሁና እንደየ ሁኔታችሁ ትመነዳላችሁ ወይም ትቀጣላችሁ። وهو القاهر فوق عباده ويرسل عليكم حفظة حتى إذا جاء أحدكم الموت
توفته رسلنا وهم لا يفرطون እርሱም አላህ ከባሮቹ በላይ በሁሉም ነገር ላይ አሸናፊ ማለትም አዛዥና አስፈጻሚ ነው። የምትሰሩትን ሁሉ ተጠባባቂዎችን መላእክት ይልክባችኋል። አንዳችሁ ላይ ሞት በሚመጣባችሁ ጊዜ የሞት መልእክተኞቻችን ሟቹን ይገሉታል። መላእክቶቹም የአላህን ትእዛዝ ምንም አያጓድሉም። ثم ردوا إلى الله مولاهم الحق ألا له الحكم وهو أسرع الحاسبين ከዚያም ሟቾቹ ከሞት ተቀስቅሰው ትክክለኛ ጌታቸው ወደ ሆነው ወደ አላህ ይመለሳሉ። ልብ በሉ የቂያማ ቀን ለአላህ የማይዛነፍ ትክክለኛ ፍርድ አለው። አላህም ከሚያንሰላስሉት የበለጠ ፈጣን አስታዋሽና ባሪያውን ተሳሳቢ ጌታ ነው። قل من ينجيكم من ظلمات البر والبحر تدعونه تضرعا وخفية لئن أنجانا من هذه لنكونن من الشاكرين አንተ ነብይ ሆይ ለሙሽሪኮቹ በጨነቃቸው ጊዜ ከምድርና ከባህር አስፈሪ ጨለማዎች ወይንም መከራዎች ሲያደርስባችሁ በፍራቻና በመተናነስ አላህን ለእርዳታ እየጠራችሁ ከዚህ ጭንቅ አላህ ካዳነን ከአመስጋኞች ጋር እንሆናለን ስትሉ ማን ነው የሚያድናችሁ በላቸው። قل الله ينجيكم منها ومن كل كرب ثم أنتم تشركون ከዚህና ከሁሉ መከራ አላህ ነው የሚያድናችሁ። ከዚያም እናንተ የአላህን ብቸኛ ተመላኪነቱን ለፍጥራን በማካፈል ታሻርካላችሁ በላቸው። قل هو القادر على أن يبعث عليكم عذابا من فوقكم أو من تحت أرجلكم أو يلبسكم شيعا ويذيق بعضكم بأس بعض انظر كيف نصرف الآيات لعلهم يفقهون አንተ ነብይ ሆይ እርሱ አላህ በእናንተ ላይ ከበላያችሁ መብረቅን የመሰለ ከእግሮቻችሁ በታች የመሬት መንቀጥቀጥና መደርመስ የመሰለ ቅጣት መላክ ይችላል። ወይም በጎራ ከፋፍላችሁ ጉዳዮቻችሁን በማደበላለቅ ከፊሎቻችሁ በከፊሉ ጭካኔ የተሞላበት ግፍ እንድትቀምሱት ማድረግ ይችላል በላቸው። አንተ ነብይ ሆይ ምናልባት ከሃዲያን ሐቅን ይገነዘቡ ዘንድ አንቀጾቻችንን እንዴት እንደምናብራራ ተመልከት። وكذب به قومك وهو الحق قل لست عليكم بوكيل አንተ ነብይ ሆይ እርሱም ቁርአን ሐቅ የሆነ ከሃዲያን የሆኑ ህዝቦች አስተባበሉ እኔም ካላህ የሚወርድልኝን መልእክት ከማስተላለፍ በስተቀር በእናንተ ላይ ተቆጣጣሪ አይደለሁም በላቸው። لكل نبأ مستقر وسوف تعلمون በቁርአን የሚነገረው ትንቢት ሁሉ የሚከሰትበት ጊዜ አለው። እናንተ ከሃዲያን ያላህን ቅጣት ስትቀምሱት በነቢያት የተነገራችሁ ሁሉ ሐቅ መሆኑን ታውቁታላችሁ። وإذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره وإما ينسينك الشيطان فلا تقعد بعد الذكرى مع القوم الظالمين አንተ ነብይ ሆይ እነዛ ከሃዲያን በቁርአን አንቀጾቻችን እየተሳለቁ ሲያወሩ ካያቸው መሳለቁን ትተው ሌላ ወሬ እስከሚያወሩ ድረስ ራቃቸው። ከሃዲያን በእስላም ሲሳለቁ ካጠገባቸው መራቁን ሸይጣን ካስረሳ ከተውስታ በኋላ ከበዳይ ህዝቦች ጋር ፈጽሞ አብረህ እንዳትቀመጥ። وما على الذين يتقون من حسابهم من شيء ولكن ذكرى لعلهم يتقون በእነዚያ ትእዛዛትን በማክበር አላህን በሚፈሩት ላይ ካላጋጮች ጋር አብረው ቢቀመጡ በከሃዲያን በወንጀላቸው ምንም አይቀጡም። ነገር ግን ከሃዲያን በእስላም ሲሳለቁ ያሉበትን ቦታ መራቁ በዚህ ክስተት ተገስጸው ምናልባት ለአላህ ፍራቻ ያድርባቸው ይሆናል። وذل الذين اتخذوا دينهم لعبا ولهوا وغرتهم الحياة الدنيا وذكر به أن تبسل نفس بما كسبت ليس لها من دون الله ولي ولا شفيع وإن تعدل كل عدل لا يؤخذ منها أولئك الذين أبسلوا بما كسبوا لهم شراب من حميم وعذاب أليم بما كانوا يكفرون አንተ ነብይ ሆይ እነዛ ሃይማኖታቸውን የቀረበላቸውን የእስላም እድል መጫወቻና መቀለጃ አድርገው የያዙትን የምድር ዓለም ህይወት ያታለላቸው የከሃዲያን ጉዳይ አያሳስብህ፣ ተዋቸው። ነፍስን በሰራችው ሥራ በእዳ እንደምትጠየቅና ካላህም ሌላ የሚጠብቅም ሆነ የሚያድን እንደሌላት በቁርአን አስታውስ። በቂያማ ቀን የከሃዲያን ነፍስ ከቅጣት ለመዳን ሁሉንም አይነት ካሳ ብትክስ አይቀበሏትም። እንደነዚህ አይነቶቹ ከነዚያ በሰሩት የሽርክ ወንጀል እዳ የገቡ ሲሆኑ ለነሱም ሐቅን ይክዱት በነበረው ሰበብ
በጀሃነም ከትኩስ ውሃ መጠጥና አሳማሚ ቅጣት ይጠብቃቸዋል። قل أندعو من دون الله ما لا ينفعنا ولا يضرنا ونرد على أعقابنا بعد إذ هدانا الله كالذي استهوته الشياطين في الأرض حيران له أصحاب يدعونه إلى الهدى ائتنا قل إن هدى الله هو الهدى وأمرنا لنسلم لرب العالمين አንተ ነብይ ሆይ ለሙሽሪኮቹ እንዴት ካላህ ሌላ ብናመልካቸው የማይጠቅሙንና ባናመልካቸው የማይጎዱንን ለርዳታ እንጠራቸዋለን? አላህ ወደ ቀጥተኛው መንገድ ወደ እስላም ከመራም በኋላ ወደ ኋሊት ወደ ክህደት እንመለሳለን። ይህ ፈጽሞ የማይታሰብ ነው። ልክ እንደነዛ ጓደኞቹ ለሱ ወደ ተሻለውና ወደ ቀጥተኛው መንገድ ወደኛና ብለው ሲጠሩት እንቢተኛ ሆኖ በምድር ላይ የሚንከራተተውና ሸይጣኖች እንዳቃጁት ሰው ቢጤ ካዲያን መሆን አይገባም በላቸው። አንተ ነብይ ሆይ ለሙሽሪኮቹ ይህ የተላኩበት ቀጥተኛው የአላህ መንገድ እስላም እርሱ ብቻ ነው ቀጥተኛው መንገድ። በአላህ በፈጣሪነቱና በብቸኛ ተመላኪነቱ በማመን ለብቸኛው ለዓለማቱ ጌታ ልንገዛው ታዘናል በላቸው። وأن أقيموا الصلاة واتقوه وهو الذي إليه تحشرون ሰላትንም ስርዓቱን ጠብቃችሁ ስገዱ አላህንም ፍሩ በመባል ታዘናል። ያ እርሱ አላህ ማለት የቂያማ ቀን ከቀብር የምትቀሰቀሱ ፍጡራን በጠቅላላ ወደ እርሱ ትሰባሰባላችሁ። وهو الذي خلق السماوات والأرض بالحق ويوم يقول كن فيكون قوله الحق وله الملك يوم ينفخ في الصور عالم الغيب والشهادة وهو الحكيم الخبير ያ እርሱ እንድንገዛው የታዘዝነው ጌታ አላህ ሰማያትና መሬትን በከንቱ ሳይሆን በቁም ነገር በሐቅ ፈጠረ። አላህ እንዲከሰት የፈለገው ነገር ሁሉ የቂያማ ቀን ሁን ሲለው ወዲያው ይሆናል። የአላህም ንግግሩ ፍጹም ሐቅ ነው። በቀንድ በሚነፋበት በሁለተኛው ንፊት ቀን ሁሉንም ነገር አላህ ለብቻ ይቆጣጠረዋል። አላህ ስውርንና ገሃድን ሁሉ አዋቂ ነው። እርሱም አላህ በሚያከናውነው ነገር ሁሉ ጥበበኛ፣ የፍጡራኑን ሁኔታ በጠቅላላ ውስጥ አዋቂ ነው። وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين አንተ ነብይ ሆይ ነብዩ ኢብራሂም አዘር ለተባለው አባቱ ከአላህ ሌላ ጣዖታትን አማልክት አድርገህ ትይዛለህን? እኔ ከነህዝቦች በግልጽ ጥመት ውስጥ ሆነ አያሃለሁ ይል እንደነበር ለህዝቦች አውሳ። وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين እንደዚሁም ኢብራሂም ከእምነት ጽኑዎች ጋር እንዲሆን የሰማያትና የምድር ሰፊ ግዙፍ ግዛት እናሳየዋለን። فلما جن عليه الليل رأى كوكبا قال هذا ربي فلما أفل قال لا أحب الآفلين ነብዩ ኢብራሂምም ሌሊቱ በጨለመበት ጊዜ ኮከብን አይቶ ደረጃ በደረጃ ኮከብ አምላኪያንን ለመከራከር በማቀድ እንግዲያውስ እንደምትሉት ይህ ኮከብ ጌታዬ ነው አለ። ኮከቡም በተሰወረ ጊዜ ተሰዋሪዎችም ማምለኩን አልወደድኩትም አለ። فلما رأى القمر بازغا قال هذا ربي فلما أفل قال لئن لم يهدني ربي لأكونن من القوم الضالين ነብዩ ኢብራሂምም ጨረቃ ብቅ ብላ ባየ ጊዜ አሁንም ጣዖት አምላኪያንን ለማሳጣት ይህ ጨረቃ ጌታዬ ነው አለ። ጨረቃውን በተሰወረ ጊዜ ጌታዬ ወደ ቀጥተኛው መንገድ የማይመራኝ ከሆነ ምድቤ ከጠማማ ህዝቦች ጋር ነው የምሆነው አለ። فلما رأى الشمس بازغة قال هذا ربي هذا أكبر فلما أفلت قال يا قوم إني بريء مما تشركون ነብዩ ኢብራሂም ፀሐይ ብቅ ብላ ባየ ጊዜ ይህ ጌታዬ ነው፣ ይህ ፀሐይ ከኮከብም ሆነ ከጨረቃ የተለቀ ነው አለ። ፀሐይዋን በጠለቀች ጊዜ ህዝቦቼ ሆይ እኔ በአላህ በብቸኛ ተመላኪነቱ ላይ ከምታሻርኩት ጣዖታት ነፃ ነኝ አለ። إني وجهت وجهي للذي فطر السماوات والأرض حنيفا وما أنا من المشركين ነብዩ ኢብራሂምም እኔ ያ ሰማያትና መሬትን ወደ ፈጠረው ጌታ ወደ አላህ ብቻውን ለማምለክ ከጥመት ወደ ቅንነት የተዘነበለ በመሆን ፊቴን አዙሬያለሁ፣ በአምልኮም ከአጋሪዎች ጋር አይደለሁም ይል ነበር። وحاجه قومه قال أتحاجوني في الله وقد هدان ولا أخاف ما تشركون به إلا أن
يشاء ربي شيئا وسع ربي كل شيء علما أفلا تتذكرون ነብዩ ኢብራሂምም አምልኮን ለአላህ ብቻ በማድረጉ ህዝቦቹ ተከራከሩት። ነብዩ ኢብራሂምም በርግጥ አላህ ስለመራኝና ብቻውን ስላመለኩት ትከራከረኛላችሁን? በጣዖቶቻችሁ ታስፈራሩኛላችሁን? እናንተ የምታሻርኩባቸው ጣዖታትን ፈጽሞ አልፈራም። ጌታዬ አላህ የሻብኝ ነገር ካልሆነ በስተቀር ምንም ጉዳት አይነካኝም። ጥሩም ይሁን መጥፎ የሚደርስብኝ በጌታዬ ዕውቀት ነው። የጌታዬ አላህ ዕውቀቱ ሁሉንም ነገር ያዳርሳል። አታስተውሉምን በላቸው። وكيف أخاف ما أشركتم ولا تخافون أنكم أشركتم بالله ما لم ينزل به عليكم سلطانا فأي الفريقين يحق بالأمن إن كنتم تعلمون ነብዩ ኢብራሂምም ለካህዲያን እናንተ በአምልኮ የምታጋሩባቸው ጣዖታት ግዑዝ ደካማና በተውሂድ ተከታዮች ዘንድ የተናቁ ሆነው ሳለ እንዴት እፈራለሁ? አላህ በእናንተ ላይ መረጃ አድርጎ ባላወረደው በተዋረደ የአምልኮ ስርዓት ውስጥ ተዘፍቃችሁ በአላህ እያሸረካችሁ ምንም አደጋ ይደርስብናል ብላችሁ አትፈሩም። በእርግጥ ሐቅን የምታውቁ ከሆነ የትኛው ወገን ነው ፍራቻ ስጋትን አስወግዶ በሰላም በመረጋጋት መኖር የሚገባው አለ። መልሱ አምልኮን ለአንድ አላህ ብቻ ያደረገ ሰላምና መረጋጋት ሲገባው በአላህ አምልኮ የሚያጋራ ሁሉ ጊዜ በፍራቻና በስጋት መኖር ይገባዋል። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون እነዚያ በአላህ ፈጣሪነትና በብቸኛ ተመላኪነቱ ያመኑና እምነታቸውን በበደል ማለትም በሽርክ ያልቀላቀሉ ለእንደነዚህ አይነቶቹ የመንፈስ መረጋጋትና ሰላም ሲኖራቸው እነርሱም ወደ ሐቅ መንገድ የተመሩ ናቸው። وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن ربك حكيم عليم እነዚህ መረጃዎች ኢብራሂም ከሃዲያን ህዝቦቹ ላይ እንዲከራከርበት የሰጠነው መረጃዎቻችን ሲሆኑ የፈለግነውንም በደረጃ ከፍ እናደርገዋለን። ጌታህም ጥበበኛና አዋቂ ነው። ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين ለነብዩ ኢብራሂም ልጁን ኢስሐቅን የልጅ ልጅ ያዕቆብን ሰጠነው። ሁሉንም ወደ ቀጥተኛው መንገድ መራናቸው። ከኢብራሂምም በፊት ኑህን ወደ ቀጥተኛው መንገድ መራ ነው። ከኑህ ዝርያዎች ዳውድን፣ ሱለይማንን፣ አዩብን፣ ዩሱፍን፣ ሙሳንና ሃሩንን ወደ ቀጥተኛው መንገድ መራናቸው። እንደዚሁም ስራቸውን ያሳመሩ አማኞችን ሁሉ እንመነዳለን። ወዘከሪያ ወያህያ ወዒሳ ወኢልያስ ኩሉም ሚነ ሷሊሒን ነብዩ ዘከርያ፣ ነብዩ ያህያ፣ ነብዩ ኢሳ፣ ነብዩ ኢልያስ ሁሉም ስራዎቻቸውን ካሳመሩ ሰዎች ጋር ናቸው። ወኢስማዒል ወልየስዐ ወዩኑስ ወሉጣ ወኩለን ፈضልና ዐለል ዓለሚን ነብዩ ኢስማኤል፣ ነብዩ አልየስ፣ ነብዩ ዩኑስ፣ ነብዩ ሉጥ ሁሉም በዘመናቸው ከዓለማቱ ላይ ካሉት ህዝቦች አስበለጥናቸው። ወሚን አባኢሂም ወዙርሪያቲሂም ወኢኽዋኒሂም وجتبيناهم وهديناهم إلى صراط مستقيم ከነቢያቶችም ከአባቶቻቸው ከዝርያቸውና ከወንድሞቻቸው የፈለግነውን መርጠን አላህን ወደ ማምለክ ወደ ቀጥተኛው መንገድ መራናቸው። ذلك هدى الله يهدي به من يشاء من عباده ولو أشركوا لحبط عنهم ما كانوا يعملون ይህ ነቢያት ወደ አንድ አላህ መመለክ ብቻ ጥሪ ማድረጋቸው የአላህ ምሪት ሲሆን በዚህም የተውሂድ ጎዳና አላህ ከባሮቹ የፈለገውን ይመራል። ነቢያቶች የአላህን ብቸኛ ተመላኪነት ትተው ቢያሻርኩ ኖሮ ይሰሩት የነበረው መልካም ስራቸው በጠቅላላ ይበላሽባቸው ነበር። أولئك الذين آتيناهم الكتاب والحكم والنبوة فإن يكفر بها هؤلاء فقد وكلنا بها قوما ليسوا بها بكافرين እነዚህም ነቢያቶች እነዚያ ከአላህ ዘንድ የሆነ መጽሐፍ ጥበብና ነብይነትን የሰጠናቸው ናቸው። እነዚያም ከፊል የመካ ሰዎች በዚህ በቁርአን ቢክዱም በመትካቸው በቁርአኑ ከሃዲያን ያልሆኑትን ሰሃቦችንና ተከታዮቻቸውን የመሰሉ ለኢስላም ተጠሪ የሆኑ አማኞችን እንወክላለን ማለትን እንተካለን። أولئك الذين هدى الله فبهداه مقتده قل لا أسألكم عليه أجرا
إن هو إلا ذكرى للعالمين እነዚህም ነቢያቶች እነዚያ አንድ አላህን ብቻ የሚያመልኩ ወደ ቀጥተኛው መንገድ አላህ የመራቸው ሲሆኑ አንተም ነብይ ሆይ ያለፉት ነቢያቶች የተመሩበትን የተውሂድ ጎዳና ተከተል። ለካህዲያን ህዝቦች በማስተላልፈው እስላማዊ ጥሪ ላይ ክፍያን አልጠየቃችሁም። በእርግጥ ይህም እስላማዊ ጥሪና ቁርአን ለዓለማቱ ህዝቦች በጠቅላላ ተግሳጽ ነው እንጂ ሌላ አይደለም በላቸው።